የሁላ ሰራዊት የዋሃቢ እስላም ሰራዊት ተሰልፎብን አንድ እግዚአብሔር ስራ መድኃኒዓለም ስራ አንድ የዚህ ቤተ ክርስቲያን አምላክ እኮ ይገርማል። እንደ ጺሙን አጎፍሮ ወንድማችን ጺሙን አጎፍሮ በእንግሊዝኛ በአረብኛ በአማርኛ ቁርአኑን ቀሽሮ ና ኡስታዝና ግባ በለው ወደ ላይ ወጣ ትእዛዙ ራሱ ወደ ላይ ወጣ ጥያቄ አለ ወይ መልስ ትመልሳለህ? አዎ ና ወጣ ወደ ላይ። እሺ ይኸው እንደዚህ በምን ላይ ነበር የምትነጋገር? አንተ ግን በዛው ሃይማኖት ነህ በጣም ልትመልሳለህ የመጣው ግባ ቁጭ በል ወይ ዝም በል ሚውት ያደርገዋል። ዝም በል ስማ። ሲያበዛው ደግሞ ውረድ እታች ወርደ ቁጭ ብለህ ስማ። እኔ የሚመስለኝ እሱ እንደዚህ ይቀመጥና እነሱ ይሰበሰባሉ። ሲያጠፉ ጆሯቸውን እንደ የኔታ ምዝልቅ ዝም በል ግጨን ተናግረን ቀጥል የሚል ነው ይመስለኝ። አንድ እፎይ በእውነት እፎይ አድርጓቸው መንዙማውን ላወጡበት እፎይ የሚሉትን አይደለም እፎይ የምትቆጣለ እፎይ የሚል መንዙማውላ ሰምቻለሁ። በእፎይ መንዙማውላ ነው የሰሩለት። በእውነት በጣም ጥሩ ነው። እዚህ ግን ለመናፍቃን መልስ የሚሰጡት ከዘማርያምና ማን ነው አንድ ልጅ ዘማርያምና ማን ነው ከሱ ውጭ ያላችሁት ብትደበቁ ጥሩ ነው። እነፈለገ እነማ ተደበቁ፣ ባልተዛሮች ተደበቁ። ግን ወንጌሉ የገባቸው ብሉያቱም ሐዲሳቱም የገባቸው የሊቃውንቱንም መጽሐፍ የሚያውቁ ከሆነ አይቀር እንግዲህ እነሱ ካሉ ቦታውን ለቃችሁላቸው እናንተ ብትማሩ ጥሩ ነው። የራሳችሁን የዩቲዩብ ግሩፕ ፈጥራችሁ አሰጣው ፈለገ አሰጣው አኬ ጨመቀው እንትና ቤት እንትን ተባለ። ይሄ ለእናንተ መዝሙረ ያሬድ መዝሙረ ያሬድ ክበሩልኝ። መዝሙረ ያሬድ ሚስቴን አፋታኝ። እንትና እፎይ ቤት ሰምቻለሁ። ሚስቴን አፋታኝ አሁን ደግሞ ሌላ ዘዴ አምጥቷል እፎይ። እሱን ነገር በደንብ ሂድበት። ወሃቢያንና ትክክለኞቹን እስላሞች ሁለቱን አስቀምጦ እንደው ጽናቱ እሱ ቁጭ ብሎ እነሱ ይፋጠጣሉ። አላህ መልካለው ፊት የለው ምን አባ ከየት ነው መጣው? ብንነጋገርስ እዚህ እሱ ቤት ነው ወይ መነጋገር ያለብን? በውጭ በውስጣችን አነጋገርም። ለምን ውጭ ምንነጋገር? እዚህ እንነጋገር። እሱ እናቴ አሁን መከራከሩን ትቶ ቀጥል። አህመድ ቀጥል። እሺ ኑረዲን ቀጥል። እሺ ሙዘሚል አለ ግባ። አይፎይ እንግዲህ የስራን ይስጥ። እኔ የለውበትም አያገባኝም። ግን እነፎይን አግዟቸው። ስለ እውነት የምነግራቸው እነፎይን አግዟቸው። ስደት ላይ ነው ያሉት። ምንድነው ስሙ በዚህ በጊፍትም እንደገናም ደግሞ እነ ቴዶ ዘሩፋኤል እነማ እዛ አሜሪካ ያላችሁ ምናምን ያላችሁ ልጆች ታውቋቸዋላችሁ፣ ጓደኞቻችሁ ናቸው። እናንተ አሁን ካናዳ አሜሪካ የገባችሁ ልጆች ሰብሰብ ብላችሁ ፈለገ አትናቴዎስ መጣ የሆነ ፈለገ ኮፍያውን ላይ ሸልመኛል እኮ ፈለገ እየተናገርኩትም መቼም ከእኔ አይርቅም። ፈለገ ያው ኮፍያ ሸልመኛል። ተመልከቱት ፈለገ አትናቴዎስ ፈለገ እና እነ እፎይን እነማንን ያው እንድታግዟቸው አለው እንድትሏቸው ያስፈልጋል። አለው እንድትሏቸው ማለት ነው። በእውነት መስመር አስይዘዋል። እኛ ጋር ችግሩ ምንድነው? እኛ ጋር ጨካኞች ነን። ገንዘባችንን የምናወጣው ለሌላ፣ ምናችንን የሚበላን ሌላ። እነዚህ ልጆች በስደት ሀገር በሰው ሀገር ነው ያሉት። አንድ ቀን አላቋረጡም። አንድ ቀን ኦርቶዶክሳውያን ግን ተሰባስበን እንኳን እነሱን እንዲህ ነው አላልናቸው። ይሄንን እነ ቴዶ ዘሩፋኤል ሌሎቻችሁ መስራት የምትችሉት ማድረግ የምትችሉት ነው። መሳቀቅ የለበት። አገልግሎቱን እነሱ ይቀጥሉ። እኔ አሁን እንደዚህ የምንበጠረቀው እንደዚህ በነፃነት የምለው ምንድን ነው? ከኋላዬ ከጀርባዬ ሰዎች ስላሉ ኢንሹራንሴን የባንኬን የሚከፍሉ የቤት ኪራይን የሚከፍሉ እንደፈለግኩ እንደሆን የሚያደርጉ ቲም ተፈጥሮ እነዛ ቲሞች ናቸው። ያ ኃይል ነው። እንደፈለግኩ በቃ እኔ አሁን ይሄ ይመጣብኛል ይሄ ምናምን እንደ ስራ ይዤ እጽፋለሁ፣ አገለግላለሁ። ምን ልክ እንደዚህ እንዲህ የሚያገለግሉ ልጆች እንደነፎይ እንደነማ ያሉት እንደነጸጋዬ እነዚህ ውጭ ያሉት ልጆች
መከራ ላይ ያሉት ልጆች መደገፍ ተገቢ ነው። ይህ መስራት የነበረባቸው ምን ነበሩ? ካህናቱ የት ያሉት? አሜሪካ፣ አውሮፓ፣ ካናዳ፣ አውስትራሊያ ያሉ ካህናት ነበሩ ይህን ማድረግ ያለባቸው። ካህናቱስ ጨካኞች ናቸው። ካህናቱስ ራስ ወዳድ ናቸው። ካህናቱስ እንዲህ አይነት የበረከት ስራ እንዲህ አይነት የፍቅር ስራ የላቸው። ምዕመናኖቻቸውን አሁን ከአሜሪካ አንድ ቦታ $100 $200 አዋተን እንደዚህ እነዚህ ልጆች እንደግፋቸው፣ ሊርባቸው ይችላል፣ ሊጠማቸው ይችላል፣ የቤት ኪራይ ሊኖርባቸው ይችላል ብለው ቢያስቡና ቢያደርጉት ይችላሉ። ምቀኞች ናቸው። እኔ ዛሬ እዛ እርዱ ብዬ ከዛ እንደገና ሄርደው እዛ መርዳት ዘላለም ቢረዷቸውስ? ቁጭ ብሎ ጭንቅላት የኔ ቢጤ ጭንቅላት ለማኝ ጭንቅላት ይዞ መጥቶ የኃላፊነት ቦታ ይቀመጣል። ከዛ ለራሱ ብቻ ያስባል። ስለዚህ ቦታ ያላችሁ ሰዎች፣ የወጣችሁ ሰዎች ወንድሞቻችሁን አግዙ፣ ወንድሞቻችሁን ሩዱ። አሁን ሌሎች ቢሆኑ እንዴት ያደርጓቸው ነበር? እፎይ ሌሎች ቢያገኟቸው አስባችሁታል? ሌሎች ቢያገኟቸው ምናቴ በስማቸው ሙስሊም መስጊድ ይሰራላቸው ነበር። ስለ እውነት ጴንጤዎቹ ቸርች ባናታቸው ላይ ይሉ ነበር። እኛ ጋር ግን ይሄ የለም። አሁን እኮ እኔን የሚሰድበኝ አሁን እዚህ ውስጥ የሚሰድበኝ እግዚአብሔርን አንድ እስላም አይሰድበኝም። እዚህ ውስጥ አሁን አንድ ሙስሊም አይሰድበኝም። እዚህ ውስጥ አሁን አንድ ጴንጤ አይሰድበኝም። ጴንጤዎቹ እውነት እኮ ነው የሚለው ይሄ በእኛ ፓስተር የሚሰራ ነው፣ ይሄ በእኛ ቸርች የሚሰራ ነው፣ ዘርፌን እሱ ነው የሚያውቃት፣ እኛ ምን አናውቃታለን ምናምን ነው የሚለው። አሁን እኔን እዚህ የሚሰድበኝ ማነው? ኦርቶዶክስ ነኝ የሚለው ይሄ ገተት አለ እዚህ የተቀመጠ። በ40 ቀኑ ተጠመቀ አለቀ በቃ። ቤተክርስቲያንን 3 ነው የሚያውቃት። 3 ደግሞ ድንገት ነው የሚመጣው። የመጀመሪያው በ40 ቀኑ ሊጠመቅ ይመጣል። በእናቱ እቅፍ ነው የሚመጣው። እዛ ተጠመቀ። የትም ሲባክን ከርሞ የሆነ ቀን ትልቅ ሰው ይሞታል፣ ለቀብር ይሄዳል። ከዛ እዛ ያያል ቤተክርስቲያን። ከዛ መጨረሻ ላይ ሲሞት የሰፈር ሰው ተሸክሞት ይመጣል። በድኑ ሳያውቅ ነው 3 የሚመጣው። ይሄ ሰው ነው አሁን እዚህ ቁጭ ብሎ እዚህ ምን ብሎ የሚሳደበው ይሄ ሰው ነው። እኔን የሚያሳድደኝ፣ እኔን የሚሰድበኝ፣ እኔን መከራ የሚያበላኝ ይሄ የኛው ገተት የምንላቸው አካላት ናቸው ማለት ነው። እና እግዚአብሔር ይቅር ይበለን። የዛሬው መርሃ ግብራችን ይመስላል። እሁድ ምንድን ነው የምትሰራው የሚለውን እናያለን። እንግዲህ ቅድም ነግሬያቸዋለሁ። እስቲ አላችሁ አለን በሉኝ። እስቲ አለን በሉ። አለን በሉ አላችሁ። ከየት ነው እያያችሁን ያላችሁት? ከየት ነው እያያችሁን ያላችሁት? እስቲ ከየት ነው ይህ? ውስጥ ሁሉም ሰው ውጭ ያላችሁ 1 ሚሊዮን ሰው እኮ ነው ያለው። ውጭ ያላችሁ ገባ በሉ። ኦርቶዶክሳውያን ኢትዮጵያውያን ገባ በሉ። እዚህ ውስጥ ያላችሁ ኤርትራውያን ገባ በሉ። ኤርትራውያንም እዚህ መምጣት አለባችሁ። አብይ ሊያስነጥሳችሁ ስለሆነ ገባ እያላችሁ ስሙ። ገባ እያላችሁ ስሙ። እዚች 188 የምትለዋን ነካ አርጓት። የልብ ቅርጿን ነካ አርጓት። ከዛ ከታች ደግሞ 12 ኮፒ ሊንክ ሼር አድርጉት። ከዛ ውጭ ያላችሁ ግቡ፣ ወደ ውስጥ ግቡ፣ ታብታብ አድርጉ። 2 ሚሊዮን 3 ሚሊዮን መግባት አለበት። ይህን የመሰለ ጮማ የሆነ ከልብ የማይጠፋ እንትን ከየት ታገኙታላችሁ? በእውነት ከየት ታገኙታላችሁ? ያለማቋረጥ 20 ዓመት 30 ዓመት እንዲህ ግችች ብሎ ይኸው አረጀው። እንግዲህ ፂሙላ መጣው። ቤቢ ፌስ ነቴን ያልተቀየረው ፀጉሬም ምንም እንግዲህ አልመለጥ አለ። ምን አባቴ ላድርገው? በእውነት ይህ እናንተ ገባ ብላችሁ ታፕ ማድረግ፣ ኮፒ ሊንክ ሼር ማድረግ ያያችሁ። ክስ እንኳን የለም አሁን። ምክንያቱም መስማት አለባቸው። እኔ መናገር አለብኝ፣ እነሱ መስማት አለባቸው። ቁጭ ብሎ ማዳመጥ መቻል አለባቸው። ምክንያቱም የዚህ የቴሌግራሙም የቲክቶኩም አለቃ እኔ ነኝ። የማስነጥሰው እኔ ነኝ። ልክ የማገባው እኔ ነኝ። ሁሉም ይጠሉኛል ግን ይሰሙኛል። በጣም ጥሩ ነገሩ እሱ ነው። ሁሉም ይጠሉኛል ግን ይሰሙኛል። እኔ ደግሞ እንዲሰሙኝ አድርጌ ነው የምነግረው። ኮሶ ነው የምሸጠው። እኔ ያው ሬት ነው የምለው የምሸጠው። ጨክኖ ቁጭ ብሎ ይጋታል፣ ይጠጣል። እያንገሸገሸው እንዲህ ባይናገር እያለ ይሰማኛል። ተፈውሶ ነው የሚሄደው። በእውነት አሜን ነው አሜን እያላችሁ ተፈውሳችሁ ነው የምትሄዱት። እኔ ጋር ስትመጡ ተፈውሳችሁ፣ ተቀርጻችሁ፣ ተጠርባችሁ ነው የምትሄዱት። አለቀ። ጉድ ገርል እንደዚህ ነው።
ኮፍያውም እንደዚህ ሲመጣ እንደዚህ ይቀበላል። እኔ ጋር ስትገቡ ኮፍያ እንደውም ቆይ ስንት ደቂቃ አለን? ወደ ሁለተኛው ከመሄዳችን በፊት አሁን ሰዓቱ የኮፍያ የአበባ የልብ ቅርጽ መቀበያ ሰዓት ነው። ይህን የምነግረው ለነ ሞጣ ነው። ሞጣ በእውነት የሞጣ አገልግሎት ያው የምታውቁት ነው፣ ግን ከጊፍት አልባ ነው እና ይሄ አሁን የማደርገው ነገር ለነ ሞጣ ለነ የሚጠቅም ነገር ነው የማደርገው። እና ምን ታደርጋላችሁ መሰላችሁ? በመሀል እረፍት ታደርጉና እንደዚህ ትላላችሁ ማለት ነው። ጭራ ካላችሁ ጭራችሁን ትይዛላችሁ። ጭራም ባይኖር ችግር የለም። እንደዚህ ሶፍት ነገርም መያዝ ትችላላችሁ። ኩባያ መኖር አለበት። ሞጣ ችግር ይሄ ነው። ኩባያ ያለውን ነገር ለብቻ በውስጥ መስመር ጻፍልኝ እነግራለሁ። እኔ ኩባያ የሚይዘው ዝም ብዬ ይመስላል እና ኩባያ መያዝ አለበት። እዛ ውሃውን እንደዚህ ፉት እያልክ መጠጣት አለብን። እዛ ጭራህ እንደዚህ ትይዝና ለ2 ደቂቃ አሁን ከስንት ነው? ከ29 ነው እስከ 31 ድረስ ለ3 ደቂቃ ሰዎች አሁን የረፍት ሰዓት ነው ትላለህ። ገባ? የረፍት ሰዓት ነው። ሰዎች እንትን እንዲሰጡ ታደርጋለህ ማለት ነው።